ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። እንደተለመደው በዛሬ ቪዲዮአችን በካናዳ የወጣው ስኮላርሽፕ አለ፣ እሱን የምናይ ይሆናል። ይህ ስኮላርሽፕ ከ2026 እስከ 2027 የካናዳ መንግስት ስኮላርሽፕ ያወጣው ግሎባል አፌርስ ካናዳ የሚደገፍ ሲሆን ዓላማው በካናዳ እና በተመረጡ የዓለም ሀገራት መካከል ያለው የትምህርትና የባህል ትስስር ለማጠናከር ተብሎ የወጣ ሲሆን እና ስኮላርሽፑም ዓለም አቀፍ ተማሪዎች በካናዳ ለጥቂት ወራት ወይም ሾርት ተርም መጥተው ትምህርታቸውን እንዲከታተሉ ወጪያቸው ተሸፍኖ የሚሰጥ ስኮላርሽፕ ነው። 2026 እስከ 2027 የትምህርት ዘመን ጀምሮ አዲስ አሰራር ተዘርግቷል። ከዚህ ቀደም የካናዳ መንግስት ተማሪዎችን በቀጥታ ይመርጥ ነበር። አሁን ግን የካናዳ ትምህርት ተቋማት ተማሪዎቹን የመምረጥና ለነሱ የማመልከት ሙሉ ኃላፊነት ለነሱ ተሰጥቷል። ለዚህ ስኮላርሽፕ ማመልከት የሚችሉ ሀገሮች ከአፍሪካ ሳብሳሃራን አፍሪካ የሚገኝበት ሲሆን ከእነሱም ኢትዮጵያ የምትገኝበት ይሆናል ማለት ነው። ለዚህ ስኮላርሽፕ አፕላይ ለማድረግ መስፈርቶች ተብሎ ከተቀመጡት አፕላይ የሚያደርግ ሰው በትውልድ ሀገሩ እውቅና ያለው ዩኒቨርሲቲ ውስጥ በሙሉ ጊዜ ተማሪ መሆን አለበት። ወደ ካናዳ ትምህርት ለመሄድ ከፈለጉ ከተማሩበት ዩኒቨርሲቲዎች ክፍያ ሙሉ በሙሉ የተከፈለ ወይም ደግሞ ዕዳ የሌለብን መሆን አለብን። የካናዳ ቋሚ ነዋሪ መሆን የለብንም። የዚህ ስኮላርሽፕ ድጋፍ እንደ ትምህርት ደረጃ የሚለያይ ሲሆን ለ4 ወር ለሚቆይ ለአንድ ሴሚስተር ለዲግሪ ለማስተርስ ወይ ለፒኤችዲ ተማሪዎች የ10,200 ካናዳን ዶላር የተበጀተ ሲሆን ከ5 እስከ 6 ወራት ለማስተርስ እና ለፒኤችዲ ተማሪዎች ለሚደረግ የፒኤችዲ ፕሮግራም ላይ ደግሞ 14,000 የካናዳን ዶላር ተበጅቷል። ይህ ስኮላርሽፕ የተማሪዎችን ሙሉ ወጪ የሚሸፍን ሲሆን ከሚሸፍናቸው መካከል የቪዛ እና ወርክ ፐርሚት የጥናት ፍቃድ ክፍያ ሙሉ ለሙሉ ይሸፍናል። የባዮሜትሪክ ክፍያ፣ የዶርሶ መልስ የአየር ትኬት ክፍያ፣ ሄልዝ ኢንሹራንስ፣ የመኖሪያ ወጪ፣ የሀገር ውስጥ ትራንስፖርት ያግዛል። ለዚህ ስኮላርሽፕ እንዴት ማመልከት እንችላለን በሚለው አንደኛ መማር የምንፈልግበት ኮሌጅ መፈለግ ይሆናል በመጀመሪያ። ከዛ ለዩኒቨርሲቲው ወይ ለኮሌጁ አድሚሽን ማመልከት ሲሆን ከአድሚሽኑ በኋላ ዩኒቨርሲቲ የዓለም አቀፍ ተማሪዎች ቢሮ ለስቱደንት ኢን ካናዳ ስኮላርሽፕ ማመልከት እፈልጋለሁ ብለን እንልካለን። ከዛን ቀጥሎ በአራተኛው ከተቀበሉን የትምህርት ቤቱ ፕራይቬሲ ኖቲስ ስቴትመንት የተባለው ሰነድ ይልክልናል። እሱን ፈርመን እንደገና መላክ ሲሆን በአምስተኛው የካናዳ ዩኒቨርሲቲ በማይ ኤዱኬሽን ድረገጽ ላይ የኛ መረጃ በመምላት ለኛ ያመለክትልናል ማለት ነው። የዚህ ስኮላርሽፕ ዴድላይን ማርች 31 2026 ሲሆን ውጤታችን የሚታወቅበት ደግሞ ሜይ 2026 ይሆናል ማለት ነው። ለዚህ ስኮላርሽፕ ሙሉ መረጃ ለማየት ሊንኩን ዲስክሪፕሽን ላይ የምናስቀምጥላችሁ ይሆናል። ገብታችሁ የዩኒቨርሲቲዎች ዝርዝር እንዲሁም ለአፕላይ ለማድረግ የሚያስፈልገው ዲቴል ነገር በማየት አፕላይ እንድታደርጉ የምናበረታታ ይሆናል። እንዲሁም ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ለሌሎች ጓደኞቻችሁም ሼር አድርጓቸው አፕላይ እንዲያደርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።